ሰላም ሰላም ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተገናኝተናል። ለዛሬ ይዤላችሁ የመጣሁት እጅግ ቀላልና በጣም ጤናማ የሆነ ያለ ስኳር ሁለት አይነት የተለያየ የስናክ አሰራር ነው ይዤላችሁ የመጣሁት። እንደምትወዱ ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ከሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁኝ። እንዲሁም ሀሳብና አስተያየት ካላችሁ ኮመንት ላይ ብትጽፉልኝ እመልስላችኋለሁኝ። የዛሬ ስናክ በቀላል መንገድ እንዴት አድርገን ያለ ስኳር ጨው ያልበዛበት በጣም ጤናማ የሆነ በቤታችን መስራት እንደምንችል ታይቷላችሁ። ይጠቅማችኋል፣ ትወዱታላችሁ ብዬ አስባለሁኝ። ቪዲዮ ከወደዳችሁት ላይክ ሼር እያደረጋችሁ እንድታግዙኝ፣ የእናንተ ላይክ የእናንተ ሼር ለእኔ ትልቅ ብርታትና ድጋፍ ስለሆነ ላይክና ሼር እያደረጋችሁ እንድታግዙኝ በትህትና ጠይቃለሁኝ። ለሁሉም ነገር ለምትሰጡኝ ሀሳብ ለጊዜያችሁ እጅግ አድርጌ ነው የማመሰግነው። አሁን ወደ አሰራሩ እንሄዳለን። መጀመሪያ የምንሰራው የቀይ ስር ስናክ ነው የምንሰራው መጀመሪያ። ከዛ ቀጥለን የአልመንድ ስናክ እንሰራለን። እንዲሁም ቆንጆ የሆነ የአቮካዶ ሶስ እንሰራለን፣ ማባያ እንዲሆነን ማለት ነው። የትም እንዳትሄዱ። እዚህ ጋር ቀይ ስር አለኝ፣ የተቀቀለ ቀይ ስር በደንብ ነው የበሰለው። በደንብ መብሰል አለበት ቀይ ስሩ ቶሎ እንዲፈጭልን ማለት ነው። 2 አፕል እና 1 በናና አለኝ። እንጨምረዋለን። አሁን በናናውን እንጨምረዋለን። ሁለት እንቁላል እጨምራለሁኝ። የወተት የወይራ ዘይት ትንሽ ጨው ለጣዕም ያህል፣ ጨው መብዛት የለብንም፣ ትንሽ ነው የምንጨምረው። ከዛ ከድነን በደንብ አድርገን እንፈጨዋለን። የፈጨነውን ውህድ ወደምንፈልገው እቃ እንገለብጠዋለን። እዚህ ጋር ኦትስ አለኝ፣ በደንብ አድርጌ ፈጨዋለሁኝ። ኦትስ ወይ የአጃ ዱቄት መጠቀም ትችላላችሁ። የአጃ ዱቄት ከሌላችሁ ገብስ መጠቀም ትችላላችሁ። በጣም አሪፍና ተመራጭ ነው። ኦትሴ በዚህ መልኩ በደንብ አድርጌ ፈጭቸዋለሁኝ። የኦትስ ዱቄት እንጨምረዋለን የፈጨነው። ከዛ ሰሊጥ የተቆላ እንጨምራለን። ከዛ በደንብ አድርገን እናዋህደዋለን እጃችን ታጥበን። በጣም ቀላል የሆነ አሰራር ነው፣ መክሩት። በዛ ላይ ጤናማ የሆነ ምንም ስኳር አያስፈልገውም። የአፕሉና የበናናው ስኳር በቂ ነው። ቀይ ስር እንደምታውቁት ትንሽ የራሱ ስኳር አለው እና ምንም ስኳር አያስፈልገንም ወይ ማር አያስፈልገንም። በራሱ በናቹራል ስኳሩ በቂ ነው። እንደዛ አድርገን በደንብ አድርገን እናዋህደዋለን። ቆንጆ ቅርጽ እንዲይዝልኝ ስለፈለኩኝ በዚህ የክሬም ቅርጽ ማውጫ ያለ አይደል፣ በሱ አድርገን ቆንጆ ቅርጽ እናስይዘዋለን። ጋር ላስቲክ አለኝ። ወደ ላስቲክ እንደዛ አድርጌ በደንብ አድርጌ አስገባዋለሁኝ። እዚህ ጋር ግላስ አለኝ። ቆንጆ ቅርጽ እንዲይዝልን በዚህ አድርገን በደንብ አድርገን እናስተካክለዋለን። ከዛ ሊጣችን በዚህ መልኩ እንጨምረዋለን። በመቀስ አድርገን ቁርጥ እናድርገዋለን።
ከዛ እንደዚህ ጫን እያደረግን ቆንጆ ቅርጽ እናስይዘዋለን። ያችት እንደዚህ አድርገን ቆንጆ አድርገን ቅርጽ ካስያዝነው በኋላ ኦቨን ውስጥ ከ30 እስከ 40 ደቂቃ ድርቅ እስከሚል እናበስለዋለን። አያችት እንዴት እንደሚያምር በጣም ቆንጆ የሆነ የስናካሻ እስማ በጣም ጣፍጣው። እንደዚህ አይነት ግላስ ካላችሁ ስናካችሁ ሰርታችሁ እዚህ ጋር ብታስገቡት በጣም አሪፍ ነው። በዚህ መልኩ ከሰራችት በኋላ እንደዚህ አርካችሁ ታስቀምጡታላችሁ። ይቆያል፣ ለአንድ ሳምንትም ይቆያል። ድርቅ ያለ ስለሆነ ምንም አይባላሽም። እንደዚህ አርካችሁ ለቁርስ ቡና ሊሆን ይችላል። ለቁርስ ቡና፣ ለመክሰስ እና ለልጆች በጣም ተስማሚ የሆነ ሄልዚ የሆነ የቀይ ስር ስናክ ይህን ይመስላል። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አሁን ወደ ቀጣይ የስናክ አሰራራችን እንሄዳለን። እዚህ ጋር አንድ አፕል እና አንድ የበሰለ በናና አለኝ። በናና የበሰለ መሆን አለበት። እዚህ ጋር በደንብ አድርገን እንፈጨዋለን። በደንብ እንፈጭልን። እንደዚህ ቆራርጠን አፕል እናስገባዋለን። ፈጭልን፣ ወተት እንጨምራለን። እዛ ከድነን በደንብ አድርገን እንፈጨዋለን። አፕል እና በናና ወደ እቃችን እንገለብጠዋለን። በናና የራሱ ስኳር ስላለው ምንም ስኳር እና ማር አያስፈልግም። ይሄ በቂ ነው። የፈጨነውን አልመንድ እንጨምረዋለን። አልመንድ ዱቄቱ እንጨምረዋለን። አንድ ተለቅ ያለ የሻሂ ብርጭቆ ሰሊጥ እንጨምራለን። 2 እንቁላል፣ ኦሊቭ ኦይል የወይራ ዘይት ማለት ነው፣ ጨው፣ ትንሽ ጨው እና ትንሽዬ ቤኪንግ ፓውደር እንጨምራለን። 1 የሾርባ ማንኪያ የበቆሎ ዱቄት እንጨምራለን። ታጥበን በደንብ አድርገን እናዋህደዋለን። ውስጥ ነው የምናበስለው። እዚህ ጋር ፓትራለን የኩኪንግ ወረቀት በታች አድርጌበታለሁ እንዳይዝ ማለት ነው። ከዛ እጃችን ትንሽ ዘይት አድርገን በደንብ አድርገን እናስተካክለዋለን። እንደዚህ ካስተካከልነው በኋላ ቆንጆ አድርገን ኦቨን 30 ደቂቃ ያህል እናበስለዋለን። ለስናካችን መባያ የሚሆን
ቆንጆ የአቮካዶ ሶስ እናዘጋጃለን። የሚያስፈልገን አንድ አቮካዶ፣ እዚህ ጋር ዛዋ ክሬም አለኝ። ትንሽ የቆምጠጥ ያለ ክሬም ጨመርኩኝ። ትንሽ የሎሚ ጁስ፣ ቅመም፣ ፓፕሪካ ፓውደር፣ ትንሽ የበርበሬ ቅንዶ በርበሬ እና ጨው ነው የጨመርኩት። ኦሊቭ ኦይል፣ ፈልገው እቃም ገለብጠዋለን። እዚህ አድርገን ቆንጆ አድርገን እናስተካክለዋለን፣ እናዘጋጀዋለን። ትንሽ ሰሊጥ፣ ጥቁር ሰሊጥ። አያችሁት? ሶሳችን ይህን ይመስላል። ለስናካችን ማባያ ማለት ነው። የአልመንድ ስናካችን ይህን ይመስላል። ቆንጆ ሆኖ ነው የበሰለልን፣ ድርቅ ያለ። አያችሁት እንዴት እንደሚያምር ቆንጆ የሆነ ስናክ። አያችሁት? ጀርባው እጅግ ጤናማና በጣም ቀላል የሆነ የአልመንድ ስናክ ነው። ሞክሩት፣ ትወዱታላችሁ። በእርግጠኝነት መሞከር አለባችሁ። እንደምትወዱት እርግጠኛ ነኝ። ቀምሰን እናየዋለን። አያችሁት? ቁርስ እናደርገው። ዋው በጣም ነው የሚጣፍጠው። እውነት ይሄን መሞከር አለባችሁ። አያችሁት ሲጣፍጥ? አያችሁት? ሰሊጡ፣ አልመንዱ፣ እንቁላሉም። አልመንድ እንደምታውቁት ለሰውነታችን ለጤናችን ዘርፈ ብዙ ጠቀሜታ ነው ያለው። እንደዚህ ነጭ ዱቄት ከምንጠቀም በነጭ ዱቄት ፋንታ እንደዚህ አልመንድ ተጠቅመን እንደዚህ ብንሰራ በጣም አሪፍ ነው። እጅግ ቀላልና ጤናማ የሆነ አሰራር ነው። መኩሩት፣ ትወዱታላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እንደወደዳችሁት እንደጠቀማችሁት ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም እንዴት እንዳገኛችሁት እንዴት እንዳያችሁት ኮመንት ላይ ሀሳባችሁ ብታጋሩኝ እጅግ ደስ ይለኛል። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለዛሬው ባይ ባይ።